በዓልህ ቀን መታሰቢያህን ለማድረግ አስቦ አቅም ያጣ ሰው 3 ጊዜ አምላከ አቡነ አቢብ ማረኝ እያለ ቢማጸነኝ እምርልሃለሁ። ስምህን የጠራውን መታሰቢያህን ያደረገውን ዘሩን ቆጥሬ እስከ 10 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው። ዳግመኛም አቤቱ ጌታ ሆይ ሰው ቢረሳ ምግቡን አይረሳምና ምግብ በልቶ ከጨረሰና ስብሃት ብሎ አንተን ካመሰገነ በኋላ ከተረፈው ላይ 3 ጊዜ በእንተ አቡነ አቢብ እያለ 3 ጉርሻ የጎረሰውን ማርልኝ ብለው ስለ ሰው ልጆች ድህነት የለመኑና ጌታችን እንደሚምርላቸው ቃል የገባላቸው። ገና ሲጸነሱ ከወላጆቻቸው ቤት ፊት ለፊት ታላቅ ዛፍ በቅሎ በቅጠሎቹ ላይ ቡላ የእግዚአብሔር አገልጋይ የሚል ጽሑፍ ተጽፎበት የተገኘ የ10 ዓመት ሕፃን ሆኖ በጌታችን ስም የመሰከሩና በሚያዝያ 18 ቀን በሰማዕትነት የሞቱ። በሰማያት የሊቀ ሰማዕታት ቅዱስ ጊዮርጊስን ክብር አይተው ጌታ ሆይ እባክህ ወደ ዓለም መልሰኝና ስለ ስምህ ደግሜ ልጋደል ብለው በመለመን ወደዚህ ዓለም ተመልሰው የጌታችንን ሕማማት እያሰቡ ባደረጉት ተጋድሎ 10 ጊዜ ሞተው የተነሱ። የስማቸው ትርጓሜ የመልካም ነገሮች አባት አንድም የሚያብብ የሚያፈራ ማለት የሆነ ገድለኛውና ሰማዕቱ አባት አቡነ አቢብ ወይም አባ ቡላ ዛሬ የካቲት 22 ቀን የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ አቢብ ጸሎት ይማረን ይቆየን።